ዓለም ላይ እጅግ ታዋቂ የሆነው ወርልድ ኢኮኖሚክ ፎረም በዚህ በቴክኖሎጂ ዘመን ውስጥ ወደ ዩኒቨርሲቲ የሚገቡ ተማሪዎች የግዴታ ሊያውቋቸው የሚገቡ ብሎ የጠቀሳቸው 3 ነገሮች። አንደኛ ዲጂታል ሊትረሲ፣ ሁሉም ሰው ቴክኖሎጂን መረዳት ያለበት ሲሆን ምን ላይ ጥሩ ናቸው እንደዚሁም ደግሞ ምን ላይ ብዙም ጥሩ አይደሉም የሚለውን ለይቶ ማወቅ አለበት። ሁለተኛ ዲጂታል ማይንድሴት፣ እንዴት ነው በዚህ ኤአይ ዓለም ውስጥ ኦፕሬት ማድረግ ያለብን? እንዴትስ ነው አዲስ ከሚመጡት ቴክኖሎጂዎች ጋር ኦፕን ሆነን እንደዚሁም ደግሞ ኤክስፐሪመንት በማድረግ ተባባሪ መሆን ያለብን የሚለውን ማወቅ ያስፈልጋል። ሶስተኛ በዚህ ኤአይ ጊዜ እንደ ሰው ጠንካራ ሊያደርጉን የሚችሉ አስተሳሰቦችና ባህሪያትን ማወቅ ያስፈልጋል። ስለዚህም እንደ አርት፣ ሂዩማኒቲ፣ ፊሎሶፊ እንደዚሁም ደግሞ ማህበራዊ ሳይንስ ላይ ያለንን ዕውቀት በጣም ማሳደግ ያስፈልጋል። ምክንያቱም እነኚህ ናቸው እንደ ሰው ሰርቫይቭ እንድናደርግ የሚረዱ። እስቲ እናንተም በዚህ ዘመን ይረዳል ብላችሁ የምትሉትን ሐሳብ ኮሜንት ቦክስ ላይ አሳውቁኝ። ስለ ኤአይ መማር ማወቅ የምትፈልጉ ከሆነ ባዮ ላይ ያለውን ሊንክ ተጭናችሁ መመዝገብ ትችላላችሁ። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ እንዳይረሳ።